አስቸኳይ የተባለ የጥንቃቄ መልእክት ነው። ሁላችሁም አዳምጡት። እጅግ በርካቶች አካውንታቸውን እየተበሉ ይገኛሉ። እናንተም አካውንታችሁን እንዳትበሉ ይህንን መረጃ የግድ ማድመጥ አለባችሁ። ከሰሞኑ የብዙ ሰዎች ቴሌግራም አካውንታቸው እየተጠለፈባቸው ይገኛል። እናንተም ቀጥሎ አካውንታቸው ከሚጠለፍባቸው ሰዎች መካከል እንዳትሆኑ ይህንን መረጃ እስከ መጨረሻው ተመልከቱ። ሰላም ጤና ይስጥልኝ ውድ የመን ሚዲያ ቻናል ቤተሰቦች፣ ዛሬ እጅግ በጣም አስፈላጊና ወቅታዊ በሆነ ጉዳይ ልንነጋገር መጥቻለሁ። ሰሞኑን የብዙ ሰዎች የቴሌግራም አካውንት በሀከሮች የተጠለፈ ለማይፈለግ መጥፎ ተግባርና የብልግና ምስሎች መሰራጫ የሆነ ይገኛል። ይህም ደግሞ ብዙ ሰዎችን ለከፍተኛ እፍረትና ችግር እየዳረገ በዙሪያ ብዙ ሰዎች በዚህ ጥቃት ተጎጂ የሆኑ እያየሁኝ ስለነበር በዚህ ጉዳይ ከዚህ በኋላ ማንም ሰው የዚህ ችግር ተጋላጭ እንዳይሆን ይህንን ቪዲዮ በመመልከት ወዲያኑ መደረግ ያለባቸውን እርምጃዎች መውሰድ ያለባቸውን እርምጃዎች ሰዎች እንዲወስዱ አስተማሪ ይሆናል፣ ይጠቅማቸዋል ብዬ ይህንን ቪዲዮ ይዤ መጥቻለሁ። አካውንታችሁ ሳይጠለፍ በሴቲንግ ውስጥ ቀድመን ማስተካከል ያለብን ወሳኝ ነገሮች እና ደግሞ ከተጠለፋችሁ ደግሞ በአጭር ጊዜ ውስጥ እንዴት ማስመለስ እንደምትችሉ አሳያችኋለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ ውድ ተመልካቾች። በዚህ ቪዲዮ ላይ በዋናነት እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ የምትማሩት ወሳኝ የሆነ 3 ነጥቦች ቀድሜ እነግራችኋለሁ። የቴሌግራም አካውንታችን እንዳይጠለፍ በመጀመሪያ ምን ማድረግ አለብን? እነዚህ ነጥቦች መልስ የምታገኙት ይሆናል። በሁለተኛ የተጠለፈ የቴሌግራም አካውንት እንዴት እናስመልሳለን ለምለውም ቀላል መፍትሄ ይዤላችሁ መጥቻለሁ። በሶስተኛ ደግሞ ቴሌግራም ሴቲንግ ውስጥ የግድ ማስተካከል ያለባችሁ 3 ወሳኝ ነገሮች አስቀምጬላችኋለሁ። እስከ ቪዲዮ ፍጻሜ ከኔ ጋር እንድትሆኑ በድጋሚ አሳስባችኋለሁ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ አካውንታችን እንዳይጠለፍ መደረግ ያለባቸው ጥንቃቄዎች ኦር ፕሪቬንሽን የምንላቸው ነገሮች ማለት ነው። በመጀመሪያ አካውንታችን ሀክ እንዳይደረግ እነዚህን 3 ደረጃዎች መፈጸም አለብን። አንደኛ 2 ስቴፕ ቬሪፊኬሽን ማብራት። እሺ ተመልካቾች፣ አሁን ቀደም እንደነገርኳችሁ ወደ ሴቲንግ ላይ በመግባት ፕራይቬሲ ኤንድ ሴኩሪቲ ላይ ከገባን በኋላ 2 ስቴፕ ቬሪፊኬሽን ላይ እንደገባን 2 ስቴፕ ቬሪፊኬሽን ላይ ይሄው እንደምትመለከቱት በቪዲዮ ላይ ኦፍ ተደርጎ ነው ያለው እና ይህንን 2 ስቴፕ ቬሪፊኬሽን ኦፍ ተደርጎ ያለውን ምንድነው ማድረግ ያለባችሁ? ኦን ማለት ነው። ይህንን ኦፍ ተደርጎ ያለውን ኦን ለማድረግ ምን አይነት ሂደቶችን እናልፋለን? አብራችሁን ነው ተከታተሉ። ይህንን እንደምትመለከቱት 2 ስቴፕ ቬሪፊኬሽን ላይ ሴት ፓስወርድ የሚል በሰማያዊ ከታች የተቀለመ ይታያችኋል አይደል? ያንን ሴት ፓስወርድ የሚለውን አንድ ጊዜ እንነካዋለን ማለት ነው ተመልካቾች። በበሉ ማንም ሰው ከእናንተ ውጭ የማያውቀውን ጠንካራ የይለፍ ቃል ወይም ደግሞ ፓስወርድ ማስገባት እንዳትረሱ። ይህ ማለት ሀከሮች የእናንተን ኮድ በቴክስት ቢሰርቁ እንኳን ይህንን ፓስወርድ ካላወቁ አካውንታቸውን መክፈት አይችሉም። ይህ ደግሞ በቀላሉ ለሀከሮች እናንተ አካውንታችሁን ተጋላጭ እንዳይሆን ያደርጋል። አካውንታችሁን በዚህ መንገድ በመጀመሪያ መጠበቅ ፕሮቴክት ማድረግ ትችላላችሁ። ይኸው እንደምታዩት እኔ በራሴ ጠንካራ ፓስወርድ እየፈጠርኩ እናንተን በደንብ ለማሳየት እሞክራለሁ። እናንተ ግን በደንብ መከታተል እንዳትዘነጉ፣ በደንብ ተከተሉኝ። አስገብቼለታለሁ። እንዳስገባውኝ ምንድነው ያመጣልኝ? ኦፊሽን ቀጥሎ ሪኢንተር ፓስወርድ የሚል ይመጣልኛል። ደግመ ያንን አሁን ያስገባኸውን ፓስወርድ ድገም አንድ ጊዜ ይለኛል ማለት ነው ተመልካቾች። አንድ ጊዜ ይደግማለሁ። ያንን ያስገባሁትን ፓስወርድ አንድ ጊዜ ሲደግምለት ወደዚህ ደረጃ ያሸጋግረኛል ማለት ነው ተመልካቾች። እናም ወደዚህ ደረጃ እንደተሸጋገርኩኝ ሂንት የሚል ነጥብ ማለትም ሂንት የሚል ስቴፕ ላይ ይደርሳለሁ እና የዚህ ሂንት የሚለው ቦታ ላይ ደግሞ ምንድነው ማስገባው? ይህ ኦፊሽን በራስ ኦፊሽን ነው የምታስገባው። ደስ ያለኝ ነገር በራስ ኦፊሽን ደስ ያለኝ ነገር ማስገባት ትችላለሁ። አንድ ቁጥርን ዝም ብዬ አስገብቻለሁ እና አንድ አስገብቼ
በቀኝ በኩል ያለችውን ሰማያዊ ከርሰር በመንካት ወደሚቀጥለው ስቴፕ እሄዳለሁ ማለት ነው። ወደዛ ስቴፕ እንደሄድኩኝ ምንድነው የሚያሳየኝ? ኢሜል አካውንት አስገባ የሚል አማራጭ ይሰጠኛል ተመልካቾች። እናም ኢሜል አካውንት ደስ ያላችሁን ማለት እናንተ ያላችሁ 3-4 ኢሜል አካውንት ያለው ሰው አለ በነገራችን ላይ እና ካላችሁ አካውንቶች መካከል ደስ ያላችሁን አካውንት አንዱን ማስገባት ትችላላችሁ። አካውንት እንዴት እንደሚከፈት ስቴፑን የማታውቁ ሰዎች በቀጣይ እንዲሰራላችሁ የምትፈልጉ ከሆነ ስለ አካውንት አከፋፈት በኮሜንት ስራለን ብሎኝ ይሰራላችኋለሁ። ቀጥለው አካውንት አሁን ያላችሁ ሰዎች አካውንታችሁን በዚህ ላይ ታስገባላችሁ። አካውንታችሁን እንዳስገባችሁ አሁንም በቀኝ በኩል ያለችውን ሰማያዊ ከርሰር አንድ ጊዜ በመንካት ትቀጥላላችሁ። እንደቀጥላችሁ ምንድነው የሚያመጣላችሁ? እንግዲህ ተመልካቾች ይህ ያያችሁ ነው። አካውንታችሁ ያስገባችሁት አካውንት ቁጥር ላይ አጭር ኮድ ነበር ተልኮልሃል አካውንት ላይ በኢሜል አካውንት ላይ ግባና ኮዱን ተመልከት የሚል ሜሴጅ ነው የገባልኝ። እናም እንደምትመለከቱት ወደ ኢሜል አካውንት አመራለሁ ማለት ነው። ወደ ኢሜል አካውንት እንግዲህ እንደምትመለከቱት እንደገባሁኝ ይኸው አጭር ኮድ ተልኮልኛል። ይህንን የተላከልኝን አጭር ኮድ ወስጄ ወደ ቅድሙ ቦታ አስገባ ባለኝ ቦታ ላይ እመለስና ይህንን ኮድ አስገባለሁ ማለት ነው ውዶች። እና ያው እንደዚህ እንደምትመለከቱት ኮዱን ጽፌለታለሁ። ኮዱን ጽፌለት ወደት ይወስደኛል። ኮዱን ጽፌ እንደጨረስኩ አሁን ተመልካቾቼ ኦሬዲ ፓስወርዱን ፈጥረን ጨርሰናል ማለት ነው። አሁን ያስገባንለትን ፓስወርድ ተቀብሎልናል። ወደ ኋላ መመለስ ትችላለህ ያለኝ ነው። ወደ ኋላ እንደተመለስኩኝ እንግዲህ 3 አማራጮች ይኸው እንደምትመለከቱት 3 አማራጮች አምጥቶልኛል ማለት ነው። እነዚህ 3 አማራጮች ምንድን ናቸው? ቼንጅ ፓስወርድ የመጀመሪያው አማራጭ ቼንጅ ፓስወርድ ማለት እንግዲህ አሁን ያያችሁ ያስገባሁትን ፓስወርድ መቀየር ብፈልግ እዚሁ ይህንን ኦፊሽን ነክቼ መቀየር ይችላል ማለት ነው። ሲቀጥል ደግሞ ምንድነው? ሲቀጥል ደግሞ ዲሴብል ፓስወርድ የሚል አለ። ሁለተኛው አማራጭ ደግሞ ዲሴብል ፓስወርድ ነው። ዲሴብል ፓስወርድ የምንለው ደግሞ ያንን አሁን ያስገባሁትን ፓስወርድ ይህንን አሁን እየተመለከታችሁ ያስገባሁትን ፓስወርድ አልፈልግም ብልና ማቋረጥ ብፈልግ እዚህ ጋር ገብቼ ዲሴብል ፓስወርድ የሚለውን አንድ ጊዜ ነካና ፓስወርዱን አሁን ያስገባሁትን ማቋረጥ ይችላለሁ ውዶች ማለት ነው። እና ሲቀጥል ደግሞ የመጨረሻውና ሶስተኛው አማራጭ ምንድነው? ሪከቨሪ ኢሜል የሚል ነው። ኢሜልን ቅድም ያስገባሁትን ኢሜል መቀየር ብፈልግ ሌላ ኢሜል ማስገባት ብፈልግ እዚህ ጋር ኢሜልን መቀየር ይችላለሁ ማለት ነው። እነዚህ ስቴፖችን አያችሁ ወደ ኋላ እንመለሳለን። እንግዲህ ወደ ኋላ እንመለስና የዚህን 2 ስቴፕ ቬሪፊኬሽን ጣጣ ኦልሬዲ በዚህ ላይ አብቅተናል ጨርሰናል ማለት ነው። እና በሁለተኛው ስቴፕ የምንመለከተው ነገር ዲቫይስ መቆጣጠር የምንለው ፓርት ነው ማለት ነው ውዶች። ዲቫይስ መቆጣጠር ሲባል ምን ማለት ነው? ብዙ ጊዜ ቴሌግራም ተጠቃሚዎች የሚሳሳቱት ወሳኝ የሆነ ጉዳይ ምንድነው ካላችሁ በየሰዓቱ የእናንተን አካውንት ማን ነው እያንቀሳቀሰ ያለው ከእናንተ ውጪ እናንተ ወይም ደግሞ ከፈቀዳችሁት ስልክ ውጪ የእናንተን ቴሌግራም አካውንት እያንቀሳቀሰ ያለ ሰው ማን እንደሆነ ሊስቱን የምትመለከቱበት ዋነኛው የሴቲንግ ቦታ ምንድነው? ዲቫይስ የሚባለው የሴቲንግ ክፍል ነው። ዲቫይስ ላይ ስትገቡ እናንተ አካውንት በማን እንደሚንቀሳቀስ እና እናንተን አካውንት ያንቀሳቀሰ ያለው ስልክ ምን አይነት ስልክ እንደሆነ ስልክም ሊሆን ይችላል፣ ኮምፒውተር ሊሆን ይችላል። እናንተ የምታውቁት ስልክና ኮምፒውተር ነው እናንተን አካውንት የሚያንቀሳቅሰው ወይም ከእናንተ ቁጥጥር ውጪ ሌላ ሰው እናንተ ሳታውቁ ይህንን የእናንተን አካውንት እየተጠቀመ ነው የሚለውን ነገር መረጃ የምታገኙበት ወሳኝ የሆነ ክፍል ነው። ይህንን ክፍል ማስተካከል ያለባችሁ ነገር ምን እንደሆነ እንመለከታለን። እና ይህንን ለማየት ወደ ሴቲንግ እንገባለን። ሴቲንግ ከገባን በኋላ ዲቫይስ
የሚል ወደታች ወርደን ዲቫይስ የሚል ፈልገን ስናገኝ ዲቫይስን አንድ ጊዜ ተጭነን ወደ ውስጥ እንገባለን። ዲቫይስ ተጭነን እንደገባን ይሄው እንግዲህ እኔ ስልክ ላይ እንደምትመለከቱት እያሳየኝ ያለው በእኔ ስልክ አንድ ፎን ብቻ አካውንቴን እያንቀሳቀሰ በአካውንቴ አንድ ቴክኖ ስፓርክ 8 የተሰኘ ዲቫይስ የአገልግሎት እየሰጠ እንዳለ ብቻ ነው የሚያሳየኝ። ሰው ሌላ እናንተ ስትገቡ ከዚህ ከእናንተ ስልክ ከአንድ ስልክ ሌላ ካለ እናንተ የማታውቁት ከሆነ ወዲያውኑ ከስር ተርሚኔት የምትል ምልክት ትኖራለች። ወይም ደግሞ ያን የማታውቁት ስልክ አንድ ጊዜ ስትነኩት ተርሚኔት ሴሽን የሚል ይመጣል። በቀይ ቀለም የተቀለመና ተርሚኔት ሴሽን የሚለውን አንድ ጊዜ ትነኩና ያንን ስልክ እናንተ የማታውቁትን ስልክ አካውንታችሁን እያንቀሳቀሰ ያለውን ታስወግዳላችሁ። ከዛ ወደ አራትም ተመልሳችሁ ትወጣላችሁ። ያ ሰው አካውንታችሁን እያንቀሳቀሰ ያለው ሰው ድጋሚ ማንቀሳቀስ ስልጣን አያገኝም። እና ደግሞ ይህንን ካደረጋችሁ በኋላ መተው ሳይሆን በየጊዜው የገባችሁ ቼክ ሊስት ማድረግ አለባችሁ። ቼክ ማድረግ አሁን አንዳንዴ እናንተ ሳታውቁት ሰው በእናንተ አካውንት እየተጠቀመ ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገሮች ስላሉ በየሰዓቱ እየገባችሁ ማየት ጠቃሚ ነው። በመቀጠል ደግሞ ሶስተኛው ስቴፕ ላይ እንገባለን። ሶስተኛው ስቴፕ ምንድነው? ይሄ በጣም ወሳኝ የሆነ ጉዳይ ነው። በነገራችን ላይ ብዙ ሰዎች ማለት ነው ይህ ቴሌግራም አካውንታቸው እየተጠለፈና በሀከሮች እጅ የወደቀ የሚገኝበት ምክንያት ዋናው ምክንያት ይሄ ነው ማለት ነው። በፍጹም አዲስ ሊንኮች እናንተ ከምታውቁት ውጪ የሆነ አዲስ ሊንክ ወደ ስልካችሁ ሲመጣ በፍጹም እንዳትነኩ፣ በፍጹም ማለት ነው። ምናልባት እነዚህ ሊንኮች ወደ ስልካችሁ ሲመጡ እንዲህ መሰል መልእክት ሊኖራቸው ይችላል። ለምሳሌ ገንዘብ ደርሶታል ወይም ደግሞ ቴሌግራም ሊዘጋ ስለሆነ በዚህ ሊንክ ያረጋግጡ፣ ሌላም ሊሆን ይችላል። የመሳሰሉ መልእክቶች ከማናውቀው ሰው ከደረሳችሁ ብሎም ደግሞ ከምታውቁት ሰው ሊሆን ይችላል ከደረሳችሁ ምናልባት ያ ሰው ተጠልፎ ሊሆን ስለሚችል ስላክላችሁ በፍጹም ሊንኩን እንዳትነኩት። በፍጹም እዚህ ጋር 4 ነጥብ አድርገ ነው የምነግራችሁ። በኋላ ከነካችሁ ነው የለውበትም። እነዚህን ስቴፖች በአግባቡ በመፈጸም አካውንታችሁ በሀከሮች እጅ እንዳይወርቅ ቀድማችሁ መከላከል ትችላላችሁ። አሁን ደግሞ ሳታውቁት በድንገት ሀክ ተደርጋችሁ በሆነስ ለምለው ጥያቄ መልስ ወደምታገኙበት ጉዳይ እንሂድ። እና አካውንታችሁ ከተጠለፈባችሁ መፍትሄው ምንድን ነው? ወይም ደግሞ ሪከቨሪንግ ሲስተም አለው ካላችሁኝ መልሱም አዎ ነው። እንዴት ካላችሁኝ አካውንታችሁ ከተጠለፈና ሌሎች ሰዎች መረጃ እየላኩባችሁ ከሆነ በፍጥነት እነዚህን እርምጃዎች መውሰድ አለባችሁ። አንደኛው ሌላውን ዲቫይስ ማስወጣት ማለትም ተርሚኔት ሴሽን የምንለው ማለት ነው። እናም እዛ ላይ በመግባት ይህንን ሀክ ያደረጋችሁን ዲቫይስ ማስወጣት ከአካውንታችሁን ነፃ ማድረግ ማድረግ ትችላላችሁ። እናም ወደ ሴቲንግ ለማድረግ ወደ ሴቲንግ ትገባላችሁ። ከዛ ዲቫይስ የሚለውን ተጭናችሁ በመግባት የሀከሩ ስልክ ተርሚኔት በማድረግ ማስወጣት አለባችሁ። ምናልባት እናንተ ሳታውቁ ሰዎች እናንተን ሀክ አድርጋችሁ በእናንተ ቁጥር በእናንተ አካውንት አላስፈላጊ የሆኑ ነገሮች እያሰራችሁ ያሉት በዛች ሴቲንግ ላይ ገብታችሁ ስትመለከቱ እናንተ ከምታውቁት ፎን ኦር ደግሞ እናንተ ከምታውቁት ዲቫይስ ሌላ ዲቫይስ በዛች በዲቫይስ ላይ ስትገቡ ከታች ቀጥሎ ተዘርዝሮ ካለ ያ ዲቫይስ የእናንተን አካውንት እያንቀሳቀሰ አላስፈላጊ ነገሮችንም እያሰራጭ ያለው ያ አካውንት ስለሆነ ወዲያውኑ ያንን አካውንት ተርሚኔት አድርጋችሁ እንዳይቆጣጠራችሁ በእናንተ አካውንት ምንም አይነት ፐርሚሽን እንዳይኖረው ማድረግ ትችላላችሁ። ፓስወርዱን ቀጥሎ ደግሞ ቅድም ያሳየሁትን ፓስወርድ two step verification የምንለውን ፓስወርድ ካላስቀመጣችሁ ኦን ካላደረጋችሁ
ያንን ወዲያውኑ ቱ ስቴፕ ቬሪፊኬሽንን ኦን በማድረግ ፓስወርዳችሁን ጠንከር ያለ ደግሞ ኦን ስታደርጉ ፓስወርድ ስታስገቡ ጠንከር ያለ ፓስወርድ ማስገባት እንዳትዘነጉ። ሀገሮች በቀላሉ ሞክሮ ሊያገኙት የማይችሉትን ማለት ነው። እና ያንን ፓስወርድ በማስገባት መከላከያ ተግባር መውሰድ ትችላላችሁ። ምናልባት ደግሞ ፓስወርዱን ያንን ቱ ስቴፕ ቬሪፊኬሽን ፓስወርድ እያለ ተጠልፎ ከሆነ ያንን መጀመሪያ የነበረውን ቱ ስቴፕ ቬሪፊኬሽን ፓስወርድ ወዲያውኑ መቀየር። ያንን ስትቀይሩ ያ ሰውዬ ኮንትሮል ያደረገ እያለ ከመሃል ያንን የቀየራችሁትን ፓስወርድ ድጋሚ ሰውየው እንዲያስገባ ይጠይቃል። ያንን ደግሞ ሰውየው ማወቅ ካልቻለ ፓስወርዱን እናንተ የቀየራችሁትን እሱ ማስገባት ካልቻለ ወዲያውኑ ሰውየው ምንም አይነት ፐርሚሽን አይሰጠውም፣ ያግደዋል ማለት ነው። ሰው አካውንታችሁ ላይ የሚሰራችሁ አላስፈላጊ ነገር በዚሁ ትከላከላላችሁ። ሰውየውን ደግሞ ተርሚኔት አድርጋችሁ በማስወጣት አካውንታችሁን ነፃ ማድረግ ትችላላችሁ። በዚህ ሂደት ግን የማሳስባችሁ አንድ ወሳኝ የሆነ ነጥብ አለ። እሱም ምንድነው? ሎጎውት በፍጹም አታድርጉ። ብዙ ጊዜ ሰዎች በዚህ ጉዳይ ተጠቂ ሲሆኑ የሚሰሯቸው ትልቅ ስህተቶች ምንድነው? ቀድሞ አካውንታቸው ሲጠለፍ ደነግጡና ሎጋውት ያደርጋሉ። ይህ ስህተት ነው፣ በጣም ትልቅ ስህተት ማለት ነው። ምክንያቱም ተመልሳችሁ ለመግባት ስትሞክሩ ኮዱ የሚሄደው ለሀገሮች ሊሆን ይችላል። ሰው ሀገሩ ቀድሞ ኮዱን ስለሚያይ ከራሱ ውጪ ለማንም ለየትኛውም ለኢሜልም ሆነ ለተለያዩ አማራጮች ለስልክ ቴክስት ምናምን ተጠቅማችሁ ኮዱ እንዲላክ እንዳታስደርጉ፣ ወደ ራሱ ብቻ ኮዱ እንዲገባ በዛው ሊያግድ ይችላል። ስለዚህ ሎጋው ጣላችሁ ማለት ድጋሚ ኮዱን ለማግኘት ልትቸገሩ ስለምትችሉ ሳትወጡ እዛው ሆናችሁ እዛው በአካውንታችሁ ቁጥጥር ውስጥ በእናንተ ቁጥጥር ውስጥ አካውንታችሁ እንዲኖር ማድረግ ትችላላችሁ። ሀከሩን ከአገልግሎት ውጭ ማድረግ ትችላላችሁ። በመጨረሻም ውድ ተመልካቾች እንደምታውቁት ይህ ዘመን በጣም የረቀቀና ሁሉም ነገር ወደ ዲጂታላይዝድ ሲስተም የተቀየረበት ነው። እናም ቴክኖሎጂ እድገቱ መልካም ቢሆንም ግን በዛው ልክ ራሳችንን ጥንቃቄ ካላደረግን ከባድ ማህበራዊ ቀውስ ይዘውልን ሊመጡ የሚችሉ አሳሳቢ የሆኑ ነገሮች እየበዙ ያሉበት ጊዜ ነው። ስለዚህም ይህ ቪዲዮ ለብዙዎች እና የብዙ ሰዎች ደህንነት ለመጠበቅ ሲባል የተሰራ ስለሆነ ይህ ቪዲዮ ለወዳጅ ዘመዶች ሼር በማድረግ ከዚህ መሰል ጥቃቶች ቀድማችሁ እንድትታደጓቸው ላሳስብ እወዳለሁ። እናም ለበለጠ ጥያቄ ካላችሁኝ በዚህ ቪዲዮ የምታስተላልፉ ኮሜንት በደንብ አነባለሁ አያለሁኝ። በቀጣይም እንዲሰራላችሁ የምትፈልጉት ጉዳይ ካለ በዚሁ ጻፉልኝ። ለተመልካቾች ፍላጎት ቅድሚያ ይሰጣለሁኝ። እና በመጨረሻም ውዶች ቪዲዮን ከወደዳችሁት ላይክ ማድረጋችሁን እና አዳዲስ መረጃዎች እንዲደርሳችሁ ቻናልን ሰብስክራይብ ማድረጋችሁን እናም በጥሎ የመለቃቸው የዚህ መሰል አስተማሪ ቪዲዮዎች ቶሎ ወደ ቻናላችሁ እንዲደርስ የደወል ምልክቷን መጫን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ በሰላም ቆዩልኝ። ባይ ባይ።